መለመን ያለብን ለማን ነው? ለአላህ። መከጀል ያለብን ለማን ነው? ለአላህ። እርዳታ መለመን ያለብን ለማን ነው? ለአላህ። ከመጥፎ ነገር እንዲጠብቀን የምንፈልገው የምንለምነው ለማን ነው? ለአላህ። ሐስቡነላሁ ወኒዕመል ወኪል ተቀባይ ዱዓ እምቢ የማይል አላሁ ስብሓነሁ ወተዓላ በቁርአን ምን አለ መሰላችሁ? አዑዙ ቢላሂ ሚነ ሸይጧኒ ረጂም ወተወከል ዐለል ሐይ አለዚ ላ የሙት ወተወከል ተመካ ተጠጋ ዐለል ሐይ ሕያው የሆነ ላ የሙት አለ እኮ ይገርማል። ወደማይሞተው አላህ ተወከል በሱ ተመካ። የሚመካ በአላህ ይመካ እየተባለ በሞቱት ሰዎች መመካት ከየት የመጣ ነው? ሽርክ ነው ይሄ። አላህ እያለ የማይሞተው ሐይ እያለ አላህ እምቢ ብሎናል እንደ ዱዓችን አይልም። አላህ ይሰማናል፣ ይቀበለናል፣ ሪዝቅ ይሰጠናል። ምን ይሰጠናል? ዝናብ ይሰጠናል፣ ምግብ ሁሉም ነገር መጠለያ ሁሉም አላህ ኒዕማ በሽ ያደረገልን እያለ ጸጋችንን ከታመምን ምን ማለት አለም? ያ አላህ አድነን ብለን አላህ ወኢዛ መሪቱ ፈሁወ የሽፊን ብለዋል ነብዩላህ ኢብራሂም። ስታመም አላህ ነው የሚያድነኝ። ስለዚህ የተውሂድ ትምህርት እንዲሰራጭ አደራ መትጋት አለብን። ይህንን ቻናል በደንብ እናሳድገው፣ ይህንን አካውንት በደንብ እናሳድገው። አቡ አነስ የተርቢያ ሚዲያ የሚልም አለ፣ እሱም አጠንክሩት፣ ግቡ። አቡ አነስ የተርቢያ ሚዲያ ብላችሁ ብትገቡ እሱም የልጆች ትክክለኛ የሆነ የተውሂድ አስተዳደግ የሚቀርጽ ነው። ይሄም ዘርፈ ብዙ ዕውቀቶች ያካተተ ነው። ስለዚህ እዛ ጋር ሼር፣ ኮፒ ሊንክ፣ ላይክ፣ ፎሎ ያላደረጋችሁ ፎሎ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።